እሺ ቤተሰቦቼ እዚህ ጋር ደግሞ ያቆራርጬ ነው መለቅላችሁ ሌላም ቪዲዮዎች ጨምሬ ማለት ነው። እዚህ ጋር ምን ልሰራ ይመስላችኋል? እዚህ ጋር ይሄ ሙልሙል ልሰራ ነው ማለት ነው። እና ተከታተሉኝ። አሪፍ ሙልሙል እንሰራለን። በነገራችን ላይ ዛሬ በየለቱ ቀን ነው ትዝ ያለኝና ሌላ ሰው ሲሰራ አይቼ ነው አጋጣሚ ቪዲዮ እንጂ ሀሳብ አልነበረኝም ለመስራት። አብራችሁ ይቆዩ። እንግዲህ እነኝህን የምታዋቸውን ግብአቶች እዚህ ጋር ጥቁር አዝሙድ ያለኝ እነኝህን ጨማምሬ አዋህጄ ካሜራ አለኝ፣ ጨው አለኝ፣ ስኳር ነው የረሳው። ስኳር ትንሽ አደርጋለሁ እና እዚህ ጋር እንደምታዩት ዱቄት አለኝ ፎም ይላል እና ትንሽ ዘይት አደርጋለሁኝ። አብራችሁ ቆዩ። ከዛ ቤተሰብ እንደዚህ አድርገን ያሳየኋችሁን ግብአቶች በአንድ ላይ አድርገን አዋህደናል። አሁን ምን እናደርጋለን? ወደ ዱቄቱ እንሄዳለን ማለት ነው። አሰላይ ባድ እጅ ስለሆነ ካሜራውን ጥየው ነበር። እንደዚህ አድርጋለሁ። አሁን አላበዛሁትም። ያው ብቻዬን ምን ስለሆንኩ ምንም አያስፈልግም አብዛቱ ጥሩ አይደለም ብዬ እንደዛ አድርጋለሁ። አሁን ብቻን በደንብ ልቧ ሲጠፋ ድረስ አሽተን እንመለሳለን ማለት ነው። አብራችሁ ይቆዩ። እሺ ሀባይ ባው እንደዛ አድርገን ቆንጆ አድርገን አብክተናል፣ ተመልሰናል። እዩት እንደዚህ እንትን ስሉት መታሸቱ እንደዚህ እያሉ ብዙዎቹ ሲያደርጉ ያለው ኤኒዌይስ ማለት ነው። አሁን እቺ ከተወሰነ ደቂቃ በኋላ ኩፍ ትላለች እንትን እንላለን ማለት ነው። እናዘጋጃለን። አብራችሁን ሆኖ ሞቅ ያለ ቦታ አስቀምጠዋለሁ ብዙ ጊዜ እንዳይወስድብኝ ቶሎ እንዲነሳ ማለት ነው። ፌስታል ነገር እንትን እላለሁ ከላይ አለብሰዋለሁ። ይሄው እንደዚህ እንትን ካለበስኩት በኋላ ከላይ ደግሞ የሆነ ነገር እንትን እላለሁ ከርነዋለሁ ማለት ነው። ፌስታል አድርጌበታለሁ ላይ ነው ማለት ነው። ሙቀት እንዲስብና ቶሎ እንዲነሳ ያደርጋል ይሄ። እሺ ቤተሰብ ዳቧችን ኩፍ እስከሚልልን ድረስ መጥተናል። ወደዚህ እንትን እንውሰድ ብለን ንፋስ እንውሰድ ብለን ተመልከቱት። ራስ ያዞራል ግን ወደዚህ መቅረብ አልፈልግም። እንዲህ እንደምታዩት አካባቢያችን ይህን ይመስላል። ቆይ በዛኛው በፊት በኩል ላሳያችሁ። አሪፍ ቪው ያለው በዚህ ነው። በዛኛው ገደልም ስለሆነ ብዬ ነው። ተመልከቱት እንደምታዩት ያ አካባቢ በር ላይ ያለ እንትን ነው፣ ሀዲጋ ነው። አያችኋት? ሳውዲ ጅዳ በከፊል ችን ትመስላለች። ውዶቼ ማሮቼ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እሺ ቤተሰቡን ይሄን ቪዲዮ የምታውላችሁ ላይኩን በማን ነው ቪዲዮውን በላይክ ጀምሩ። እዚህ ጋር ደግሞ መኪና መለማመድ የምትፈልጉ ባዶ ቦታ አለ አካባቢ ያላችሁ ማለት ነው። ብዙ አበሻዎች አሉ እዛ አካባቢ ቲክቶክ ላይ ብዙ እንትን አካባቢ ነን ብለው ስለሚናገሩ ጥምቅ ያለ ሰፈር ነው፣ ጸጥ ያለ ነው። በዚህ ሰዓት እንደመጣሁት በቃ ይሄ ሀዲጋ እንደውም ዛሬ የለም ብዙም ሰው። ወይ ወድቄ ነበር። አየሩም አሪፍ ነው ዛሬ። የሚገርመው እንትኑ ሙቀት እየሄደ ብርድ እየገባ ይመስለኛል። አሁን 3 ቀን ምናምን ሆኖ በጣም አሪፍ እንትን ነው ያለው። በዚህ ሰዓት መውጣት አይቻልም ነበር፣ የሚሞቅ ነበር። አሁን ግን የብርድ ሰዓት እየመጣ መሰለኝ። ስለዚህ 1 ወር 2 ወር እንደዛ ምናምን መሰለኝ እንትን የሚለው የሚቀረውና በጣም ደስ የሚል አየር ነው ያለው። ነፋሱ ደስ ይላል እላችኋለሁ። ራሴን ያመኛል እኮ እኔ እንትን ካልኩ ቦርድ ይሻለኛል በሰላም። ተመልክቱት የመጣሁበትን መዝ ነው የምወርደው ለእናንተ ብዬ ማላረገ የለም እኮ። እንውረድ ደርሰናል።
እስማ ራስ ያዞራል፣ ራስ ያዞራል። ወደ ቤታችን ገብተናል። እዚህ ጋ ስራ አለን። ቆይ ስራ እንስራ። አያችሁ ጋይስ፣ ጽዳት ላጸዳ ነው ዛሬ ክፍላችን። ግን ካሜራ ማስቀመጫ ስለሌለኝ እንትን ይቅርባችሁ እና በኋላ እንገናኛለን። ዳቦችን እንትን ሲል ማለት ነው። እሺ ቤተሰቦቼ ተመልሰናል። እንግዲህ ሊጣችን በዚህ መልኩ ቁፍ ብሏል ማለት ነው። ምን እናደርጋለን? እዚጋ ቀመጥና መለስ እናደርገዋለን ወዴታችን እንትን እንዲል። ቤተሰቦች እንደዚህ እንትን ብያለሁ። አሁን እዚህ ጋር ከስ ይሄን ሰላጣ ቅጠል ታውቁታላችሁ ብዬ አስባለሁ። ይሄን በደንብ አድርገን አጥበን በዚህ ነው የምንሰራው። ይበቃኛል ብዬ አስባለሁ። ልክ የሀገር ቤቱን እንትን ቴስት እንዲይዝልን ማለት ነው። ስለዚህ ሲጋገር ትንሽ የሀገር ቤቱን ቴስት ይይዛል። ልክ በቅጠል እንደተጋገረ ማለት ነው። ቆይ ካሜራውን እንትን ልበልና በደንብ ልጠበውና ተመልሼ እመጣለሁ። እሺ ውዶቼ እንደዛ አድርጌዋለሁ። አንድ ነው የሚቀረኝ። እየሰራሁ ለማሳየት ስላልተመቼ ነው ካሜራ ለመያዝ ማለት ነው። ከዛ ይሄን ከላይ አለብሰዋለሁ። እዚች ጋር አንድ ላይ አስቀምጥና ከዛ ወደ ፍሩን ማለት ነው። ከዛ ቤተሰብ በስተመጨረሻ ነው እንደዚህ አድርገናል። ብሰነዋል እዚህ ጋር ተርፎናል። እናስቀምጣለን ለሰላጣ። አሁን ወደ ፍሩናችን እናስገባለን ማለት ነው። እጣና በአመቱ ሰነበቱ የታችኛውን የለኮስኩት ግን ኦኬ። እንደዚህ እንዘጋና እንመለሳለን። ሲበስል ቆንጆ ሆኖ ሲበስል ይሄ መለሳለን። አብራችሁን ሆኖ ላይክ እያደረጋችሁ እሺ ቤተሰብ በእንደዚህ ሁኔታ ዳቧችን በስሎ ወጥቷል። እንትን ስል ነበር ማሳየት የነበረብኝ ግን ስልክ የሞቀና እንትን አለኝ መቀረጽ እምቢ አለኝ ማለት ነው። የተወሰነ መቀዝቀዣ ቦታ እንትን ብዬ ነው ስልክ አሁን የሰራልኝ መቀረጽ የጀመረው ማለት ነው። እና ዳቧችን መጨረሻ እንደዚህ ሆኗል። በጣም የሚያምር ማለት ነው። ያው እንትን ምንም አልያዘም። በደንብ ላይ ተላጠው ዘይት ቀብቼው ስለነበረ አሪፍ ሆኖ እንትን ብሏል ወጥቷል። እንብላ ቤተሰቦች፣ ታሉ ተፈተሉ። እዩት ውስጡ በፈት ያያዋል ማለት ነው። ትንሽ ደረቅ ብሏል። ያው እንትን በኋላ ሲቆይ የተወሰነ እንትን ይላል። አሪፍ እንትን ይላል። ትንሽ ቆየት ብዬበት ነው መሰለኝ የተወሰነ እንትን ብሏል። ግን አሪፍ ነው። እንደምታዩት ሆኖ ወጥቷል ሙልሙላችን። እንኳን አደረሳችሁ ለውሄ በዓል። መልካም የውሄ በዓል። ይሄን ቪዲዮ የምታዩ ሁላችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብን እንሆን አበረታቱ። ቤተሰቦች አመሰግናለሁ። ባይ ባይ።